በየቀኑ 1% ብቻ ለመሻሻል ሞክር። ለራስህ አንድ ጥያቄ ጠይቅ። ዛሬ ካለህበት ቦታ ከዓመት በኋላ የት መሆን ትፈልጋለህ? ብዙ ሰዎች ሕይወታቸውን ለመቀየር ፈልገው እርምጃ ይወስዳሉ። ነገር ግን እውነታው ሌላ ነው። ዛሬ የምታደርገው ትንሽ ውሳኔ ነገ ትልቅ ለውጥ ሊያመጣ ይችላል። በዚህ ቪዲዮ ሕይወትህን ቀስ በቀስ የሚቀይሩ 7 ቀላል ልምዶችን እናያለን። አንደኛው ፍጹም ለመሆን አትሞክር። ብዙ ሰዎች ነገ 2 ሰዓት ላይ አነባለሁ ወይም በየቀኑ ለ2 ሰዓት እሰራለሁ ብለው ይጀምራሉ። ከ3 ቀን በኋላ ያቆማሉ። ምክንያቱም ፍጹም ለመሆን ሲሞክሩ ወደፊት መቀጠል ይከብዳቸዋል። ከዚህ ይልቅ በምትኩ ለ5 ደቂቃ ዝም ብለህ ውሃ እየጠጣ ዛሬ የምትሰራውን አንድ ነገር አስብ። ይህ ቀላል ልምድ ቀንህን የተሳካ ያደርገዋል፣ ቀንህን ይቀይረዋል። ሁለተኛው በየቀኑ ትንሽ ትንሽ ተማር። ጥሩ ልምዶችን ለመጀመር ኃይለኛ ፍላጎት ብቻ በቂ አይደለም። በቀን ውስጥ 10 ደቂቃ ማንበብ ወይም አዲስ ነገር መማር በወራት ውስጥ ትልቅ ልዩነት ይፈጥራል። ሁሉም ስኬታማ ሰዎች በአንድ ቀን አልተቀየሩም። በተደጋጋሚ በትንሽ በትንሹ እየተማሩ ነው የተቀየሩት። ሶስተኛው ቀንህን በስልክ አትጀምር። ከእንቅልፍህ እንደነቃ ስልክህን ስትከፍት የሌሎች ሰዎች አጀንዳ ቀንህን ይመራዋል፣ ጊዜህን ያዛባዋል። ሁሉም ነገር በጊዜው ካላከናወንከው የምትፈልገውን ውጤት አታመጣም። አራተኛ አካባቢህን አስተካክል። የውስጥ ፍላጎት የሁሉም ስኬት መነሻ ነው። ለምሳሌ መጽሐፍ ማንበብ ከፈለክ መጽሐፉ በሚታይህ ቦታ አስቀምጠው። ጥሩ ልምዶች ሕይወትህን ይገነባሉ። ስልክ መጠቀምን ለመቀነስ ከፈለክ ሌላ ክፍል ውስጥ አስቀምጠው። አምስተኛው ትናንሽ ድሎችን አክብር። ብዙ ሰዎች ትላልቅ ውጤቶችን ብቻ ይፈልጋሉ። ነገር ግን ዛሬ 10 ደቂቃ ካነበብክ ያም ድል ነው። በዚህ መደሰት አለብህ። በየቀኑ ትንሽ ትንሽ እድገት ካሳየህ ወደ ትልቁ ድል መድረስህ አይቀርም። ትናንሽ ድሎች ማበረታቻዎች ናቸው። ስድስተኛው ወደፊት መሄድን አታቋርጥ። ሁሉም ሰው አንድ ቀን ወደ ኋላ ይቀራል። ዋናው ነገር እስከ መጨረሻው አለማቋረጥ ነው። የስኬት ሚስጥሩ የጀመርከውን ደጋግመህ ማድረግ ነው። ሰባተኛ ዛሬ ጀምር። ለውጥ ሁልጊዜ የሚጀምረው ከነገ ሳይሆን ከዛሬ ነው። የለውጥ መነሻው ዛሬ የምታደርገው ትናንሽ እርምጃዎች ናቸው። አስበህ ለ5 ደቂቃ በየቀኑ አንብብ። ለ10 ደቂቃ ወክ አድርግ። አንድ ገጽ እንኳን ስለ ዕቅድህ ጻፍ። ትንሽ የሚመስለው ተግባርህ ከጊዜ በኋላ ሕይወትህ ላይ ትልቅ ማንነት ይገነባል። ብዙ ጊዜ ስኬታማ ሰዎች ስናይ የምናየው የመጨረሻ ውጤታቸውን ነው። ስኬት የሚመጣው በአንድ ቀን አይደለም። ነገር ግን ከዚህ ውጤት ጀርባ በየቀኑ የደጋገሙት ትናንሽ ልምዶች ነበራቸው። ምንም ነገር በአንድ ሌሊት አይሳካም። ውጤት የሚመጣው በትዕግስትና በቋሚነት ነው። አዲስ ልምድ ስንጀምር በመጀመሪያው ሳምንት ውጤት ካላየን ቶሎ እንተዋለን። አንድ ነገር እናስታውስ፣ ተፈጥሮ እንኳን በአንድ ቀን አትለወጥም። አንድ ዛፍ ከመሬት ውስጥ ወጥቶ ከመታየቱ በፊት ስሩን ውስጥ ለውስጥ ይዘረጋል። እኛም ብንሆን የልምዳችን ውጤቱን ከመምጣቱ በፊት በትዕግስት መቀጠል አለብን። ይህ ቪዲዮ ከጨረስክ በኋላ ሕይወትህን በአንድ ጊዜ ለመቀየር አትሞክር። መጀመሪያ አንድ ቀላል ልምድ ምረጥ። ከዛ በቋሚነት ለ30 ቀን አድርገው። ብዙ ሰዎች አዲስ ልምድ ለመጀመር ትልቅ እቅድ ያወጣሉ። ለምሳሌ በየቀኑ 2 ሰዓት አነባለሁ ብለው ለራሳቸው ቃል ይገባሉ። ነገር ግን አእምሯችን ትልቅ ለውጥ በቀላሉ አይቀበልም። ስለዚህ አዲስ ልምድ ስትጀምር በ2 ደቂቃ ውስጥ ሊደረግ የሚችል መሆን አለበት። መጽሐፍ ማንበብ ከፈለግ በየቀኑ ልምዱ እስከምትገነባ 1 ገጽ ብቻ አንብብ። ዋናው ነገር ፍጹም መሆን ሳይሆን መጀመሩ ነው። በየቀኑ የምታደርገው ነገር ማንነትን ይገነባል። በየቀኑ ትንሽ ትንሽ ስታነብ እኔ አንባቢ ነኝ የሚል ስሜት በውስጥ ይፈጠራል። በየቀኑ እንቅስቃሴ ስታደርግ
እኔ ጤናዬን የምጠብቅ ሰው ነኝ ብለህ ለራስህ ጥሩ ስሜት ትፈጥራለህ። ልምዶችህ ውጤትን ብቻ አይፈጥሩም፣ ማንነትንም ይቀይራሉ። በዚህ ቪዲዮ መጨረሻ የ30 ቀን ቻሌንጅ እናያለን። በእርግጠኝነት የሆነ ለውጥ ይኖራቸዋል። ትልቁን ለውጥ በውጤት ላይ ብቻ ሳይሆን በአስተሳሰብህ፣ በራስ መተማመንህ፣ በህይወትህ ላይ ሁሉ ታየዋለህ። አንድ ጡብ ብቻውን ቤት ይሆናል? አይሆንም። ግን በየቀኑ አንድ ጡብ ብትጨምርበት ከጥቂት ወራት በኋላ ሙሉ ቤት ማቆም ይቻላል። ህይወትህም እንዲሁ ነው። በየቀኑ የምትወስደው አንድ ውሳኔ አንተነትህን እየገነባ ነው። ዛሬ ለ10 ደቂቃ ማንበብ ትንሽ ሊመስልህ ይችላል። ከዓመት በኋላ በተከታታይ ካደረከው አይምሮ፣ ዕውቀትህና የውሳኔ አሰጣጥህ ይለወጣል። ሰዎች ውጤትህን ያደንቃሉ፣ ነገር ግን ይህን ውጤት የፈጠሩት ትናንሽ የየቀን ተግባሮችህ ናቸው። ሰዎች ግን ልምዶችህን ግን አያዩም። ሰዎች ልምዶችህን ሳይሆን የሚያዩት ውጤትህን ነው የሚያዩት። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ተመሳሳይ ቪዲዮ እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ላይክ በማድረግ አበረታቱኝ። አመሰግናለሁ።